የዩቲዩብ እና የቲክቶክ ተከታታዮቼ እንደምን ቆያችሁ? ዛሬ የምንማረው ኢኮኖሚክስ ግሬድ 9 ዩኒት 2 ይሆናል ማለት ነው። ታይትሉ ደግሞ ሴንትራል ፕሮብሌምስ ኦፍ ኢኮኖሚክስ የሚለውን እናያለን ማለት ነው። ስለዚህ ከዚህ በፊት ያየናቸውን እናንተ በየፖርሽኑ ገብታችሁ እንድታውቁ ወይም እንድታዩት እጋብዛለሁ ማለት ነው። የዛሬው ታይትላችን ለብዙዎች ይደርስ ዘንድ ሼር፣ ኮፒ ሊንክ፣ የቲክቶክ አካውንቴ ፎሎ፣ የዩቲዩብ አካውንቴ ሰብስክራይብ እያደረጋችሁ ኮሜንት የተሰማችሁን እያስቀመጣችሁ ሼር፣ ኮፒ ሊንክ እንድታደርጉ እየጋበዝኩኝ በቀጥታ ወደ ታይትሉ እንሄዳለን ማለት ነው። የዛሬው ታይትላችን ሴንትራል ፕሮብሌምስ ኦፍ ኢኮኖሚክስ የሚለውን እናያለን። ከዚህ በፊት ያየነው ነው፣ የተለየ ነገር አይደለም። ቤዚክ ፕሮብሌምስ ኦፍ ኢኮኖሚክስ የሚለውን በደንብ አይተናል። ሶ አት ዘ ኤንድ ኦፍ ዚስ ሴክሽን ስቱደንት ዊል ቢ ኤብል ቱ ዲስክራይብ ዘ ቤዚክ ኢኮኖሚክ ፕሮብሌም and explain how the basic economic problem affects individual firms and society። ስለዚህ ሁለት ነገሮችን በደንብ አድርጎ አንደኛው ኢኮኖሚክ ፕሮብሌምን ኤክስፕሌን ወይም ዲስክራይብ በደንብ ያደርጋል። ሌላኛው ኤክስፕሌን ዘ ቤዚክ ኢኮኖሚክ ፕሮብሌም አፌክትስ ኢንዲቪጁዋል ፊርምስ ኤንድ ሶሳይቲ የሚለውን እንዴት አፌክት ያደርጋል የሚለውን እናያለን ማለት ነው። ታዲያ ይህንን ታይትላችን ስናነሳ በዋናነት የምንመለከተው ቤዚክ ኢኮኖሚክ ኩዌሽን የሚለው ነው ማለት ነው። ስለዚህ ቤዚክ ኢኮኖሚክ ኩዌሽን ምንድን ነው የሚለውን በደንብ አድርገን በትንታኔ እናያለን ማለት ነው። ኢኮኖሚክ ፕሮብሌም which an economic system faces owing to scarcity of resource are known as basic economic problems። የስካርሲቲ ኦፍ ሪሶርስ እስከ ዛሬም ያልተቀረፈ ያልተፈታ ስለሆነ ያንን ስካርሲቲ ሪሶርስን ባለመፈታቱ ባለመቀረፉ ምን የሚለውን አምጥቷል ማለት ነው? ቤዚክ ኢኮኖሚክ ፕሮብሌም የሚለውን አምጥቷል ማለት ነው። ዚስ ፕሮብሌምስ አር ኮመን ቱ ኦል ኢኮኖሚክ ሲስተምስ። ስለዚህ በየትኛውም የኢኮኖሚክ በኢኮኖሚክ ሲስተም ውስጥ ኢኮኖሚክ ፕሮብሌም ስንል ኮመን ነው ማለት ነው፣ ወይም ተመሳሳይነት ያለው ጉዳይ ነው። በኢኮኖሚክ ሲስተም ላይ ኢኮኖሚክ ፕሮብሌም አለ ነው። ቢኮዝ ስካርሲቲ ሪሶርስ እስካለ ድረስ የሰው ልጅ እንደፈለገ መኖር፣ እንደፈለገ መብላት፣ እንደፈለገ መጠጣት፣ የፈለገውን የአኗኗር ዘይቤ መኖር እስካልቻለ ድረስ ስካርሲቲ የሚለውን እስካለ ድረስ ኢኮኖሚክ ፕሮብሌም አለ የሚለውን ከዚህ በፊት ያየነው ጉዳይ ነው። ዜር አር ኦልሶ ሪፈርድ ቱ አስ ሴንትራል ፕሮብሌምስ ኦፍ አን ኢኮኖሚ። ስለዚህ ያንን እንዴት አድርገን እንገልጸዋለን ስንል ሴንትራል ፕሮብሌምስ ኦፍ ኢኮኖሚ ብለን እንገልጸዋለን ማለት ወይም ይገልጽልናል ማለት ነው። ኮንሲኩዌንትሊ ኤቭሪ ሞደርን ሶሳይቲ ሹድ አንሰር ዘ ፎሎዊንግ ስሪ ቤዚክ ኩዌሽን። ስለዚህ ማንኛውም ሞደርን ሶሳይቲ ብለን ስናወራ አዘ ኢኮኖሚ እነዚህ ሶስቱን ጥያቄዎች መመለስ አለበት። ስሪ ኢኮኖሚክ ኩዌሽን የምንላቸውን ጥያቄዎችን ምላሽ መስጠት አለበት ማለት ነው። ፈርስት ኩዌሽን ዋት ጉድስ ኤንድ ሰርቪስስ አር ቱ ቢ ፕሮዲውስ። ምንድን ነው ማመርተው? ምን አይነት እቃ ነው? በመጠኑ በአይነቱ ምን አይነት እቃ ነው ማመርተው? ምንድን ነው ማመርተው? ሌክዠሪ ነው? ኔሰሰሪ ነው? ኮንሳፕሽን ላይ የሚውል ነው? እንደዚህ አይነት ሲቪል ነው የሚሉትን ነገራቶች ምንድን ነው ማመርተው የሚለውን አንደኛው ጥያቄ መመለስ አለበት ማለት ነው። ሌላኛው ዋት ቱ ፕሮዲውስን የሚለውን ከጠየቀ ጥያቄውን ከመለሰ ሌላኛው ሃው ቱ ፕሮዲውስ ጉድስ ኤንድ ሰርቪስ ነው። ዋት ቱ ፕሮዲውስ የሚለውን ጥያቄ ስትፈታ ያንን ልታመርተው የሚለውን ቾይስ ካደረግከ በኋላ ወይም ከመረጥክ በኋላ ሃው ቱ ፕሮዲውስ ደግሞ የሚለውን ጥያቄ ታያለ ማለት ነው። ምንድን ነው ማመርተው ካልክ ደግሞ የምታመርተውን ከመረጥክ በኋላ እንዴት ነው ማመርተው የሚለውን ደግሞ ታያለ ማለት ነው። The last question of economic
ፎር ሁም ጉድስ ኤንድ ሰርቪስስ አር ቱ ቢ ፕሮዲውስ። ለማን ነው ማመርተው? ያንን የማመርተውን ኮሞዲቲ የሚጠቀመው አካል ማን ነው? ብዙሃንን ያማከለ ነው? ጥቂቶችን ያማከለ ነው? በረሃ ላይ ያሉ ሰዎችን የሚጠቀሙት ነው? ደጋ አካባቢ ያሉት፣ ቆላ አካባቢ ያሉት፣ ውርጭ አካባቢ ያሉት፣ ከተማ አካባቢ ያሉት፣ ገጠር አካባቢ ያሉት የትኛው አካል ነው ሊጠቅም የሚችለው የሚለውን ይፈታልናል ማለት ነው። እያንዳንዳቸው ስንመለከት የመጀመሪያው ዋት ጉድስ ኤንድ ሰርቪስስ አር ቱ ቢ ፕሮዲውስ ነው። የመጀመሪያው ጥያቄ እንዴት በትንታኔ መልኩ ስንመለከተው this question is also called the problems of the allocations of resources። ይህንን ምንድን ነው የሪሶርስ አጠቃቀማችን ችግርን የሚቀርፍልን ነው። ስለዚህ ሁሉንም ከምታመርት የምታመርተውን ነገር መርጠ የሚያዋጣህን ለማን የምታመርተውን በትክክል ሰክሰስፉል የምትሆንበትን ነገር እንድትመርጥ ያደርግሃል። ቢኮዝ ሪሶርስ ኢዝ ሊሚትድ ስለሆነ ማለት ነው። ኢት ኢምፕላይስ ዛት ኤቭሪ ኢኮኖሚክ መስት ቢ ዲሳይድድ ኦን ዘ ታይፕ ኤንድ ዘ ኳንቲቲ ኦፍ ጉድስ ቱ ቢ ፕሮዲውስ። ይህንን ምን ላይ እንድትቆርጥ ያደርግሃል? አንደኛ በታይፑ እቃውን ትመርጣለህ፣ የምታመርተውን ታይፕን ትመርጣለህ። ሁለተኛው ኳንቲቲውን ትወስናለህ፣ ማለት ብዛቱ የሚለው ምን ያክል ነው ማምረት ያለብኝ የሚለውን እንድትወስን ወይም እንድትቆርጥ ያደርግሃል ማለት ነው። ዘ ኢኮኖሚ መስት ሜክስ ቾይስ ቢትዊን ፕሮዲውስ ኦፍ ዋት ኮንሳምፕሽን ካፒታል ጉድስ ሲቪል ሚሊተሪ ነሰሲቲ እንደ ሌክዠሪ ጉድስ የሚሉትን ለማምረት ወይም ሰርቪስ ለመስጠት ትመርጣለህ ማለት ነው። እነዚህ ሁሉንም እንዳታመርት ኢኮኖሚክ ፕሮብሌም አለ። ሪሶርስ ኢዝ ስካርስ ነው ብለናል። ስለዚህ ሁሉንም ማምረት አትችልም። ከነዚህ ውስጥ ደግሞ የምታመርተውን መምረጥ አለብን። ወይም ጥያቄው ዋት ቱ ፕሮዲውስ የሚለውን ነገር እንድትመርጥ እንድትወሰን ያደርጋል ነው። አንደኛው ኮንሳምፕሽን ነው ወይ ለፍጆታ እቃ ነው ወይ ማመርተው? ካፒታል ነው ወይ ማምረት ያለብኝ? ካፒታል ባመርትስ ተጠቃሚው ማን ነው? ኮንሳምፕሽን ፍጆታ እቃዎች ባመርትስ ተጠቃሚው ማን ነው? ሲቪል ቢሆንስ? ሚሊተሪ ጉድስ ባመርትስ ምንድን ነው ማን ነው ተጠቃሚው? ነሰሲቲ ጉድስ ባመርትስ ምንድን ነው? ሌክዠሪ የቅንጦት እቃዎችስ ባመርትስ ደግሞ ተጠቃሚው ምን ያክል ነው? ትርፋማነቴ ምን ያክል ነው የሚለውን ነገር እንድንወስን ያደርጋል ማለት ነው። ይሄንን ከወሰን በኋላ ዘ ሰከንድ ኩዌሽን ሃው ቱ ፕሮዲውስ ጉድስ ኤንድ ሰርቪስ። ይሄንን ካልክ እንዴት ነው የምታመርተው? የመረጥከውን ኮንሳምፕሽንም ይሁን ሌክዠሪም ይሁን ነሰሲቲም ይሁን እንዴት ነው የምታመርተው? ሃው ቱ ፕሮዲውስ ጉድስ ኤንድ ሰርቪስ። ዚስ ኩዌሽን ኢዝ ኦልሶ ሪፈርስ ቱ ዘ ፕሮብሌምስ ኦፍ ቾይስ ቴክኒክ። ይሄንን ኩዌሽን ቴክኒክ እንድንጠቀም የትኛው ቴክኒክ ተጠቅመን ማምረት እንዳለብን ምርጫ ይሰጠናል። ቴክኒክ እንድትመርጥ ምርጫ ይሆናል። ቴክኒክ የምትመርጥበት ምርጫ ነው ማለት ነው። ዋንስ አን ኢኮኖሚ ሃዝ ሪችድ ኤ ዲሲሽን ሪጋርዲንግ ዘ ታይፕስ ኦፍ ጉድስ ኤንድ ሰርቪስስ ቱ ፕሮዲውስ ኤንድ ዘ ዲተርማይንድስ ዜር ሪስፔክቲቭ ኳንቲቲ ኢት መስት ዲሳይድ ሃው ቱ ፕሮዲውስ ዜም which entails choosing between alternative methods or techniques of production። ስለዚህ እንዴት አድርጌ ነው ማመርተው? ምንድን ነው ማመርተው ያልከውን ነገር ከመረጥክ በኋላ እንዴት አድርገ እንድታመርት ቴክኒኩን የምትመርጥበት ጥያቄ ነው ማለት ነው። ፎር ኤግዛምፕል wheat can be produced using primitive tools and manual labor or using a modern machine and some labors። ለምሳሌ ዋቱ ፕሮዲውስ የሚለውን wheat ብትመርጥ ስንዴ አመርታለሁ ብለ ብትመርጥ ያንን የምታመርተውን ስንዴ ምን ተጠቅመ ነው? ትራዲሽናል በሆነ ወይ ቀለል ባለ ወይ ብዙ
የሰው ኃይል በመጠቀም ነው የምታመርተው ወይስ ደግሞ ማሽነሪ በመጠቀም እና የተወሰኑ የሰው ኃይሎችን በመጠቀም ነው የምታመርተው የሚለውን ቾይዝ እንድትሆን እንድትመርጥ ታደርጋለህ ማለት ነው። The various techniques of the production can be classified into groups. ይሄ ቴክኒክ ኦፍ ፕሮዳክሽን ስትመርጥ ምን ላይ ነው የምታርፈው? ሁለት ግሩፕስ ላይ ነው የምታርፈው። አንደኛው ላበር ኢንቴንሲቭ ቴክኒክ የሚለውን ነው አንደኛው ላበር ኢንቴንሲቭ የሚለው ላይ ነው የምታርፈው። ሌላኛው ካፒታል ኢንቴንሲቭ ቴክኒክ የሚለውን ታርፋለ ማለት ነው። ሌላኛው ካፒታል ኢንቴንሲቭ፣ እነዚህ ሁለቱ ላይ ነው ስለ ቴክኒክ ስታወራ የምታመርትበት ዌይ እንዴት ነው ማመርተው የሚለውን ዌይ ስትገባ ወይ ካፒታል ኢንቴንሲቭ ቴክኒክ ነው ወይ ደግሞ ላበር ኢንቴንሲቭ ቴክኒክ የሚለውን ላይ እንድትመርጥ ያደርጋል። ላበር ኢንቴንሲቭ ቴክኒክ ስትመርጥ ላበር ኢንቴንሲቭ ቴክኒክ ከመረጥ ኢንቮልቭስ ዘ ዩዝ ኦፍ ሞር ላበርስ ሪላቲቭ ቱ ካፒታል ፐር ዩኒትስ ኦፍ አውትፑት ነው። ከካፒታል አንጻር ሲነጻጸር የበለጠ የሰው ኃይል ተጠቅመ የምታመርተው ነው። ወይም ያመረትከው ምርት ያመረትክበት ዘዴ ከካፒታል ይልቅ የሰው ኃይል በመጠቀም ነው የሚለውን ነገር ትወስዳለህ ነው። ነገር ግን ካፒታል ኢንቴንሲቭ ቴክኒክ ስትጠቀም ደግሞ ኢንቮልቭ ዘ ዩዝ ኦፍ ሞር ካፒታልስ ሪላቲቭ ቱ ላበር፣ ከላበር አንጻር የበለጠ ካፒታል ተጠቅመ ወይም የበለጠ ማሽነሪዎችን ተጠቅመ አምርተ የተወሰኑ የሰው ኃይሎችን መጠቀምህን ያረጋግጣል ማለት ነው። ይሄ አውትፑቱ ማለት ነው። The choice between the techniques depend on the available supplies of diverse production for their relatively price. እነዚህ ቴክኒኮችን ስትመርጥ አዋጭነታቸው ከዋጋቸው ከተመናቸው አንጻር የትኛው ያዋጣኛል ብለ የምትመርጠው የምትወሰንበት ነው። In making a goods choices is important for making the best possible uses of limited resource to produce the maximum numbers of goods and service. ስለዚህ የትኛው ብጠቀም ነው ከአቅሜ አንጻር ከጥቅሙ አንጻር የበለጠ ማክሲመም የሆነ ጉድስ እንደ ሰርቪስ ላመርት የምትችለው ወይም አገልግሎት ልትሰጥ የምትችለው በላበር ብትጠቀም ነው ወይስ በካፒታል ብትጠቀም ነው የሚለውን አይተ ቾይስ እንድትመርጥ ያደርጋል። ሃው ቱ ፕሮዲውስ የሚለውን ጥያቄ ሁለተኛ ጥያቄ ስታነሳ ማለት ነው። So the last economic question or number 3 for whom are goods and services to be produced? ለማን ነው ማመርተው? for whom to produce። ይሄ ባጭሩ for whom to produce ለማን ነው ማመርተው ወይም አንተ የምታመርተውን ዕቃ ተጠቃሚው ማን ነው የሚለውን ጥያቄ የሚፈታልህ ነው ማለት ነው። This problem is also called the problem of the distributions of the national products of a country. ይሄ ከምትደለድልለት ያንተ ፕሮዳክት ተደራሽ ከሚደረገው የሀገር ህዝብ ጋር የሚወሰን ነው ማለት ነው። It relates to how material is to be distributed among the different members of a society. ስለዚህ የምታመርተውን ማቴሪያል ፕሮዳክትህን ዲስትሪቢዩትድ የምትደለድለው የምታደርስለት የሚጠቀምልህ ሶሳይቲን ይቅርታ እንድትወስን እንድትመርጥ ያደርግሃል ማለት ነው። ፎር ሆም ቱ ፕሮዲውስ የሚለውን ይሄንን ምላሽ ታገኝበታለህ ወይም ይሄንን ጥያቄህን ምላሽ ያገኛል ማለት ነው። The economy should decide, for instance, whether to produce for the benefit of a few rich people or the majority of poor people. ስለዚህ የምታመርተውን ነገር ለማን ነው በየትኛው ኮንዲሽን ላይ ነው የወሰንከው? አብዛኛውን የሚያስጠቅም ድሃውን ማህበረሰቡ ነው ወይስ ደግሞ ሀብታሙን ህብረተሰቡ ነው? የአንተ ፕሮዳክት ወይም አንተ ልታመርትለት የፈለግከው ለማን ነው የሚለውን እንድትወሰን ያደርጋል ማለት ነው። Any economic that wants to produce
for the benefits of the maximum numbers of the peoples would first try to focus on the production of the necessary goods. ስለዚህ አብዛኛውን ማህበረሰቡን የሚያስጠቅም ወይም ማጆሪቲ ፖፕልስ ኦፍ የሚያስጠቅምን ነገር ኮሜዲቲ ለማምረት ስትፈልግ በሌላ አባባል ነሰሰሪ ጉድ ላይ ታተወክራለ ነው። ነሰሰሪ ጉድ ላይ ታተወክራለ። ያ ማለት ለሁሉም ማህበረሰብ ተደራሽ የሚደረግ ነው ማለት ነው። ነገር ግን ሪች ፒፕሎችን ብቻ የምታይ ወይም ጥቂት ባለሀብቶችን ብቻ የምታይ ነገር ከሆነ ዜን ዘ ፕሮዳክሽንስ ኦፍ ሌግዠሪ ነው የሚሆነው፣ ወይም የቅንጦት ዕቃ ነው የምታመርተው ማለት ነው። የቅንጦት ዕቃ ስታመርት ባለሀብቱ ነው ሊጠቀምል የሚችለው፣ ወይም በኢኮኖሚ ሲስተም ጥሩ የተደላደለ ኑሮ ሊኖር የሚችል ሌግዠሪ ዕቃዎች ሊጠቀም የሚችልን አካል ያንተ ያመረትከው ምርት ሊወስድልህ ይችላል ማለት ነው። all these other fundamental economic problems focuses on human needs and wants ነው። ስለዚህ ኢኮኖሚክ ፕሮብሌም የሚያጠነጥነው ፎከስ የሚያደርገው ከሰው ልጅ ፍላጎትና ፍላጎት ብቻ ነው። many human efforts in modern society are directed towards the productions of goods and services in order to satisfy human needs and wants ነው። አብዛኛው ኢኮኖሚክ ሞደርን ሶሳይቲ ስንል ኢኮኖሚክ ሲስተማቸውን የሚያካሄዱት በሂውማን ወንትና ሳቲስፋክሽን ላይ የተመሰረተ ነው ማለት ነው። ስለዚህ አንተ ስታመርት፣ ስትሸጥ፣ ስትለወጥ የአካባቢውን ማህበረሰብ የአንተ ዕቃ ለብዙሃኑ የሚጠቅም ሰው ቢሆን የበለጠ ተጠቃሚ ትሆናለህ ማለት ነው። ለምሳሌ በረሃ ሀገር ላይ ሄደ ሱቅ ብትከፍት ምን ማድረግ አለብህ? ስስ የሆኑ ልብሶች ነው መሸጥ ያለብህ። ዝም ብለህ የደጋ ልብሶችን ብሸጥ ተቀባይነት የለውም፣ ገዢ አታገኝም ማለት ነው። ገዢ አታገኝም። በገጠሩ ማህበረሰብ አካባቢ ሱቅ ከፍተ እንደሆነ የሴት ልጅ ሱሪ፣ የተለያዩ ፋሽን ምናምን ብትከፍት ዋጋ የለውም፣ ገዢ አታገኝም። ነገር ግን ባህላዊ የሆኑ የገጠሩ ማህበረሰብ የሚጠቀመው አይነት አለባበስ ዘዴ ያላቸውን አልባሳት ሱቅ ላይ ብታቀርብ እዛ አካባቢ ላይ የበለጠ ተጠቃሚ ትሆናለህ ማለት ነው። ስለዚህ ይሄንን እንድትፈታ፣ ይሄንን ጥያቄ እንድትመልስ መሆን አለበት። አዘ ሞደርን ሶሳይቲ ራስን ስትመለከት እነዚህ ሶስቱ ኢኮኖሚክ ኢኩዌሽንን የመለሰ መሆን አለበት ማለት ነው። ስለዚህ የዛሬው ርዕሳችን ይሄንን ይመስላል ማለት ነው። ቤዚክ ኢኮኖሚክ ኢኩዌሽን ሶስቱን በደንብ አድርገን መረዳትና በእኛም በዕለት ተዕለት ኑሯችንን አፕላይድ የምናደርጋቸው ነገራቶች መሆን አለባቸው ማለት ነው። ያው እንደተለመደው የቲክቶክ አካውንቴ ፎሎ፣ ሼር፣ ኮፒ ሊንክ እንዲሁም የተሰማቸውን በኮሜንት እንድታስቀምጡልኝ እጋብዛለሁ። አሁንም ከይቅርታ ጋር የዩቲዩብ አካውንቴ ምንም አይነት ሰብስክራይብ የለውም። ያው ሰብስክራይብ ብታደርጉ ብዙዎች የሚጠቀሙበት ይሆናል ማለት ነው። ይህንን ነው የሚመስለው። አመሰግናለሁ። መልካም ጊዜ እንዲሆንላቸው ተመኘው።